የወሩ አጋማሽ ባለፈ ቁጥር በተለይም የወር መጨረሻ አካባቢ አሽከርካሪዎች መደበኛ ሥርዓቱ ነዳጅ ፍለጋ እየሆነ መጥቷል። በክልሎች ያለው ሁኔታ አይነገር ችግሩ ከወር ከዓመት ዓመት ዘልቋል። አሁን ላይ ደግሞ በነዳጅ አቅርቦት የተሻለች ነው በምትባለው መዲናችን አዲስ አበባ ላይ በተለይ ናፍጣ ማግኘት አስቸጋሪ እየሆነ መጥቷል። ከቅርብ ጊዜ ወዲህ ብሶበታል። ዛሬን ጨምሮ ሰሞኑን በከተማዋ የተለያዩ አካባቢዎች የሚታየው እጅግ ረጃጅም የነዳጅ ናፍጣ ሰልፍ ትኩረት ይሻል። ይህ ዛሬ የካቲት 19 ምሽት 4:30 ላይ ለገሃር አካባቢ በሚገኝ አንድ ነዳጅ ማደያ ዎች ሥራቸውንና የእረፍት ጊዜያቸውን ትተው በናፍጣ ሰልፍ ረጅም ሰዓታትን ለማሳለፍ እየተገደዱ ይገኛሉ። ምሽት ሌሊት ለነዳጅ ተሰልፈው ያድራሉ። ይህ ነገር በኢኮኖሚው በዜጎች ኑሮ ላይ የሚያሳድረው ተጽዕኖ እንዲህ በቀላል የሚታይ አይደለም። በክልሎች ነዳጅ ከማደያ እጥፍ በሆነ ዋጋ በብላክ ማርኬት ይሸጣል። ቀን ነዳጅ የለም ከተብሎ ይለጠፋል። ሌሊት እየወጣ በሕገወጥ መንገድ ይቸበችባል። የካቲት 19 ቀን 2018